ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ይያስ ለወንድማችን ለማስተር አብነት 1 ደቂቃ እንጸልይለት። ይባካችሁ ይህ ቋንቋ የሚገባችሁ ይህ ቪዲዮ ከደረሳችሁ ሁላችሁም ሼር እያደረጋችሁ ለብዙ ሰው አድርሱ። እግዚአብሔር ጨርሶ ይማር እያላችሁ ኮሜንት ውስጥ ጻፉልኝ። ይህን ወንድማችን ሁላችሁም ታውቃላችሁ። ህመሙን በውስጡ ችሎ ይዞ ለሌላ ታማሚዎች በላይቭ ላይ ቁጭ ብሎ እዚህ ጋር በፌስቡክ እዚህ ጋር በቲክቶክ ላይቭ ላይ ገብቶ ለሌሎች እየለመነ እስከ ውጭ ሀገር ድረስ ሄዶ እንድታከሙ ለብዙ ሰዎች ገንዘብ የሰበሰበ ወንድማችን ነው። የራሱን ህመም ግን ለማንም ሳይናገር በውስጡ ይዞ ችሎ እየደከመ ያለ ወንድማችን ነው። ይህ ወንድማችን ለእናቶች ለአባቶች ቤት እየሰራ በመንገድ ላይ የወደቁትን እያነሳቸው ምግብ እየሰጣቸው ገንዘብ እየሰጣቸው አደራ ተሸክሞ ያለ ወንድማችን ነው። አሁን ግን ህመምን ለማንም ለማሳወቅ አልፈልግም፣ ነገር ግን ስጋ ያሳየኛል አለ። ይሄ ልጅ በጣም እየከሳ እየደከመ እንደመጣ ሁላችሁም ታውቃላችሁ። አሁን ያለበትን ሁኔታ ተናግሯልና እባካችሁ ወንድሞቼ በጸሎት እንደግፈው። በጸሎት የማይቻል ነገር የለም። ኢየሱስ ክርስቶስ እኮ አልዓዛር ሞቶ ከተቀበረ በአራተኛው ቀን መጥቶ አስነስቶ የለም ወይ? ለእግዚአብሔር የሚሳነው ነገር የለም። የወንድማችን ጤና ይመለሳል። እባካችሁ እኔ በበኩሌ ይጸልያለሁ። እናንተም ደግሞ ይህ ቋንቋ ከገባችሁ ለብዙ ሰው ሼር እያደረጋችሁ ባላችሁበት ቦታ 1 ደቂቃ ብቻ ለማስተር አብነት ጸልዩለት። እርሱ ብቻ አይደለም ብዙዎች እንደሱ እየሰሩ ያሉ ልጆች አሉና ለነሱም ጭምር እግዚአብሔር ከአደጋ ከሞት እንዲጠብቃቸው ከበሽታ እግዚአብሔር እንዲጠብቃቸው እንጸልይላቸው። ይህ ቪዲዮ ከደረሳችሁ ሁላችሁም ሼር እያደረጋችሁ ለብዙ ሰው አድርሱ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ጸልዩልኝ።